ግን ጠልታችሁታ እንዴ? ሉጣ እንዴ ከቲክቶክ አለ ምን አርጊ ነው የምትሉኝ? ማለቴ ገብርኤል ነው ያልዋሽም። ይሄው ገብርኤል ምስክሬ ነው ጋይስ። ጠይቄያለሁ። ሳሪ አልጠይቀችኝ ጋር ቴክስቷን ሙጥት ቲክቶክ ላይ እሷ ብደልተውም እኔ ጋር ይቀመጣል። እኔ ልክፈልስ ኖ አለች። ኖ ዌይ ቃል በቃል ለምንገር ኖ ዌይ ኖ ፋክን ዌይ ሁሉ ጨምራለች። አም ላይክ ኦኬ አልኩኝ። በቃ ለራሴ ሀብታም እንዲህ ካለ ቢታያትን ቀልቃ ያልኩኝ ሰውነኝ አልሞትኩ። ሀሳቤ በደቂቃ ውስጥ ይለወጣል ወዲያው ጋይስ። ልውጥሪ እሺ አልኩ። በቃሽ አንቺማ ከከፈልሽ የዛሬ ፀጉሬን ሁኔታ ጋይስ ታውኝ ከሆነ ቁምሳጥን እስከወደቀ ቁምሳጥን ውስጥ ነው አንስቼ ለበስኩት። ማንም ስለ ፀጉሬ አስተያየት እንዳይሰጥ በፈጠራችሁ። ወይ አልጥለው ወይ አላስቀምጠው። ከዛ በኋላ አልኩኝ። በቃ ከሀብታም ጋር ግብግብ አይሆንም አልኩ። ለራሴ ነው ጋይስ፣ ለማንም አይደለም። ከሀብታም ጋር ግብግብ አይሆንም። ግን በነገራችን ላይ ፀጉሬ ስል እንደማንኛውም ሰው ፀጉር አይደለም። እኛ ይቅርታ አድርጉልን። ሊጡንም አሩንም እበቱንም ምኑንም ሽንኩርቱንም ከዛ በጥረን ደግሞ ድጋሚ ሰርግ ቤት አንሄድበትም። ሶሪ ጋይስ። እኛ ሊጡንም ተቀብጠን ዘይቱንም ደፍተን ከዛ ደግሞ አበጥረ ነው ደግሞ ሰርግ ቤት ድግስ ቤት ሀዘን ቤት አንሄድበትም ውዶቼ። በነገራችን ላይ ቴንኪው ቢያንስ እንኳን ይሻላል እንደዚህ። ኤኒዌይስ ወደ ወሬ ሲሄድ ከዛ ባለሀብት ዋት እስኪ ብሎክ ታርገኝ እኔን አርገኝ። ወንድ ነው ዛሬ። እኔ አስቀድሜ ቤታዬ ቆቋ አርጋለሁ፣ ድምጽም ላይ አርጋለሁ። እኔ ቤታዬ ዘንድሮ ጋይስ፣ እኔ እኮ ድሮ በዋህነት ቂጤን ከፍቼ ነው የማወራው። አየር እያስገባው ማንም ሰው የለም ብዬ ሄሎ አይገርምሽም እንትን አያልኩ ነበር ማማ። አሁን ቀርቷል ጋይስ፣ ቀርቷል። በዚህ ሄሎ ትሉና በዛኛው በቃ እንዲሆናል ወሬ ሁሉ። እመቤቴን ድሮውን እንዲህ ግሬን ከፈታ አይገርምሽም? እሷማ እንዲያር እቺ ቀዳዳ ሌባ ሰራቀኝ ዘራፈችላል። አሁን የለም እኮ አንድ ስልክ ትይዛላችሁ ጋይስ። በዚህ አንድ ስልክ ይዛችሁ አው ዘራፈች፣ በጣም ዘራፈች። ልክ ስትጣሉ ዘራፈች እያላችሁ እንጂ የምታሰሙት ዘንድሮ እኮ የለም ጋይስ። ሰው መተማመን ቀርቷል። እመቤቴን ያው ሰው ማመን ትቻለሁ። አሁን እኮ እኔ ቤታ ጤነኛ አይደለሁም እኮ። ሳሪ ሽቶ ውስጥ ምን አድርገሻል? ከዛ ቀን በኋላ ላይቭ አልገባ ጤነኛ አይደለሁ፣ እለፈልፋለሁ። ግማሽ ሰዓት እንደማብድ ነው የሚመስለኝ፣ ይጨንቀኛል። ጤነኛ አይደለሁም። ያደረጋችሁት እናንተ ናችሁ የምታውቁ። መድኃኒዓለም ነው የሚያውቀው ምን እንደተደረገብኝ ራሱ አላውቅም። ያን ሽቶ አውጥቼው ብጥለውስ 100 ሽቶ ነው ያለው። ምን ይሰራልኛል? ማነኝ እኔ? ቆይ እንዲሁ አልጠጣ ጋይስ፣ በዛው ድፍት እንዳለን በጤና አይደለም እኮ አንዴ እያረፍኩ ካልሆነ ለማህበረሰብ የሆነ ነገር እየጎረስኩ ቢሆን ጥሩ ነው። የሆነ ነገር እየበላሁም ቢሆን አይቻልም። ይሄ ማህበረሰብ መቤቴ እና ወደ ሳሪ ስንሄድ ሳሪ በመጀመሪያ ደረጃ ከአስከፔ የነበረውን እናገራለሁ። ወርቁ ይላክልሽ ስትሉኝ እኔ ቤታዬ ቀብራራዋ ያባቴ ዘር ያለኝ አይሆንም አልኩ። ኧረ ጎር ዘራፍ አልኩ። በፍጹም አላልሽም ካልሽ በቴክስት ዘራፍ ያልኩበት ሁሉ አለ። አልፈልግም ብያለሁ እስከነ ማስረጃ። እኛ እንደሌላው አይደለንም። አይ ይቅር ቀር ቤታዬ ወርቅ የሚባል ውስጣቸው አለ አይደል? የሆነ ነገር አለ በጓ ገብርኤል የሆነ ነገር አልፈልግም። ከዛ አረ ወርቁ አንቺ ነው ተባለ። የሆነ ሰው ደወለ። ስም አንጠራም እኛ ዱባይ ውስጥ ነን። ስም አንጠራም ግን ዘራፍ አባቴ ልጅ የወንድ ልጅ እኔ ቤታ ከዛ ተደውሎ እናንተ ታሞ የተነሳ አምላኩን ረሳ። ተሻለኛ ትንሽ ቢሻለኝ ምላሴ 7 እንደሆነ። ከዛ ተደወለና የሆነ ሰው ቤታዬ በፍጹም ጋሽ ወርቁ እንደዚህ ተሰድቦበት አንቺ እንደሆነሽበት ዘራፍ ዘራፍ ወንድ ልጅ ነኝ የሚል ቁጣ ተሰማ። ከዱባይ ሀገር ማለት ነው ተደውሎ። በቃ እሺ እናንተንም ለማስከበር ነው ወስደዋለሁ አልኩኝ። ስልክ ቁጥር ይልኛል፣ ቤት አድራሻ ይልኛል። ማኔ ቤታ ቆቋ ድሮ ቀረብ ያጅልነት። አንዲቷ ከባህር ዳር የሆነ ቀሚስ ልላክልሽ ብላ ታስታውሳላችሁ? የዛሬ 3 ዓመት ነው ምናምን። እሺ ብዬ ሙሉ አድራሻዬን ልኬላት ሙሉ አድራሻዬ ፖስቱ ቲክቶክ ላይ ሙሉ አድራሻዬ እግዚአብሔር ይመስገን በአንደኛው ወር ቤቱን ለቀቅ ያወጣውላቸው። እንዲህ አይነት ሰዎች ናቸው። እኔ ቤታይ ቀብረር ያልኩኝ ፒዮ ባክሴን ላክ ስም የሌላ ሰው ስልክ ቁጥር የሌላ ሰው ጅልኝ። እንደ እውነት ነው አላኩም። የተናገረችው ሳሪ ዱባይ ያለችው አቃጣሪ ሆንሽብኝ እንጂ የተናገርሽው ትክክል ነው። ቤቤቴን አድራሻላኩ ማለት ሞኝ አይደለም። ለማናችሁም አልቅም። እንቅስ ይጣርጉኝ ባይላ ከዚህ በኋላ ምቃ አልቀበልም ከማናችሁ። አበልኩ እኮ ጤነኛ አይደለም። ከማናችሁ ምቃ አልቀበልም። ከዛ ስልክ ቁጥር አሉኝ። ስልክ ቁጥር አመጣው አወረድኩ። የጥቁር $20 ከፍዬ የጥቁር ስልክ ቁጥር ተቀበልኩ። 4 ነጥብ በዛ ጻፍኩላችሁ ግልጹን እንድታውቁትኝ።
ለምን እግዚአብሔር መጣ በሞገሱ በጋሻው ፍለፊቴ ጉብ ነው ያለው። አይሆንም ልጅ አለኝ። እኔ ደግሞ ከአምላክ ውጭ ማን አለኝ? አይሆንም ልጄ ወዱባይ ግድም ስልክ ቁጥር አይላክም። በቀኝ ደግሞ መልአኩ እኔ አይደለሁም ጋይስ፣ መልአኩ በቀኝ መጥቶ የቤት አድራሻ አይሰጥም አለኝ። እንዴ እውነትህን ነው አልኩኝ። ከአንተ ውጭ ማን አለ? መልአኩን ነው ያወራሁት፣ ከማንም ጋር አይደለም። ሰይጣን በዚህ ወቅት ስጪ ቆፍጣን በይለኛል። ሰይጣን አቤት ሰይጣን ክፋቱ። ዛሬ እንዲህ መልአኬን በመስማቴ ነው ዛሬ እዚህ የደረስኩት። ሰይጣን ስጪ ምን ችግር አለው? ቤታዬ ብትሰጭም እኮ እነሱ ምንም አያደርጉትም እኮ ቃል ይልኩልሽ ምስኪን ስለሆኑ እኮ ወደውሽ ነው ይለኛል ሰይጣን። መልአክን ምን ይላል? ነገ የሰው ነገር አይታወቅም አለ መልአኩ። ከዛ ከመልአኩ ውጭ ማን አለ ሰምቼ ስልክ ቁጥርም ሌላ ይኸው አልዋሻችሁ፣ አድራሻም ሌላ የላኩት። ወደ ሰውየው ስንሄድ ሰውየው ሹላፍ ነው ሹላፍ ሰውየው ካመጣችሁ። አሁን እኔ ሳሪ ምናች ከእንደዚህ አይነት ሴት ጋር እንዴት አብረሽ ትውያለሽ አለኛልሽ። ከኔ ጋር መዋል ኩራት ነው። ኧረ ኩራቴ ቤታነሽ ድምቀቴ የተባለ ልጅ ነኝ። ጭራሽ ከእንደዚህ አይነት ልጅ ጋር ትውለሽ። ታሞ የተነሳ አምላኩን ረሳ። ታመ ነበር ሰውየው። ምላስ ግን አልሞተም እንዴ? የኔ ምላስ ወስደ ነው እንዴ? ታመ ነበረ። ተይ በእግዚአብሔር ኃይል ተይዘ ነበር። ጭራሽ ብለ ከእንደዚህ